ሰላም እንዴት ናችሁ? ቲቪ 2027 እውነትም ተሰርዟል ወይስ ተራዝሞ ነው የሚለውን ነገር እናያለን። እንደሚታወቀው ብዙ ሰዎች የዘንድሮ ዲቪ ተሰርዞ ነው ወይስ ተራዝሞ ነው፣ በምንስ ምክንያት ነው እንደዚህ ሊሆን የቻለው፣ መቼስ ነው የሚጀመረው እያሉ እየጠየቁ ይገኛሉ። እና መሆኑን ስለ ዲቪ የተባሉ ነገሮችን ከተለያዩ መረጃ ምንጮች ላይ ለማየት ሞከር የነበረ ከዛ ላይ ያገኙትን ነገር እነግራችኋለሁ ማለት ነው። ዲቪ ወይንም ዳይቨርሲቲ ቪዛ ወይ ደግሞ ግሪን ካርድ ቪዛ በመባል የሚታወቀው በየአመቱ ለተወሰነ ጊዜ ለአመልካቾች ክፍት የሚሆን በዩናይትድ ስቴትስ ዲፓርትመንት ኦፍ ስቴት የሚዘጋጅ የዳይቨርሲቲ ኢሚግራንት ቪዛ ፕሮግራም ሲሆን ከዚህ በፊት በነበሩት አመታት የማመልከቻ ጊዜው ከመስከረም 22 እስከ ጥቅምት 28 ድረስ ነበረ። ስለዚህ አሁን ምንድን ነው የሆነ ያለው ነገር? የ2027 ዲቪ ሎተሪ ማመልከቻ ቀን እስካሁን በይፋ አልተገለጸም። ከዚህ ቀደም ከነበረው የማመልከቻ ቀን ደግሞ ወደ አንድ ወር ገደማ አካባቢ ዘግይቷል። በየወሩ የሚታተም ቪዛ ቡሌቲን የሚባል የዩኤስ ዲፓርትመንት ፖስት የሚያደርገው ፐብሊኬሽን አለ። ስለ የትኞቹ ኢሚግራንት ቪዛ አይነቶች መቼ አፕላይ እንደሚደረጉ የሚያሳይ ፐብሊኬሽን ነው። የዩኤስ ዲፓርትመንት ኦፍ ስቴት ዌብሳይት ላይ ነው የሚገኘው። እዛ ላይ ምን ተብሏል? የኖቬምበሩ ወይንም የህዳር 2025 ፐብሊኬሽን ላይ dates for the DV 2027 program registration period will be widely publicized in the coming months. እንደዛ ነው የሚለው። ስለዚህ የ2024 2023 እና ከዛ በፊት ያሉ ፐብሊኬሽኖችን ብናያቸው ተመሳሳይ ነገር ነው የተጻፈው እዛ ላይ እና የሚያሳዩት ማለት ነው። ስለዚህ የዘንድሮ ዲቪ ሎተሪ እንደተራዘመ ነው እንጂ እንደተሰረዘ የሚያሳይ ነገር የለም ማለት ነው በዚህ ዌብሳይት ላይ የተቀመጠውን ነገር በምናይበት ጊዜ ማለት ነው። አንዳንድ ኢሚግሬሽን ላይ የሚሰሩ ጋዜጠኞች ዘንድሮ ዲቪ ሎተሪ ላይኖር ይችላል እያሉ ይገኛሉ። ምንም እንኳን ተጨባጭ ማስረጃ ማቅረብ አይችሉም። አንዳንዶች ደግሞ ግፋ ቢል ከህዳር ወይም ከታህሳስ አያልፍም ይላሉ። ለምንድን ነው እንደዚህ ሊራዘም የቻለው? ምክንያቶች ውስጥ ምን ሊሆኑ ይችላሉ የሚለውን ስናይ የተቀመጡ ምክንያቶች አሉ። በአንደኛነት የተቀመጠው ምክንያት አዲሱ $1 ኤሌክትሮኒክ የማመልከቻ ክፍያ ነው። የአዲስ ሊተገበር የታሰበው $1 የማይመለስ የማመልከቻ ክፍያ በሴፕቴምበር 16 በፈረንጆች የጸደቀ ሲሆን ዓለም አቀፍ የሆነ ክፍያ የመቀበል ሲስተሙ ተጨማሪ የሚሟሉለት ነገሮችና ሙከራዎች ያስፈልጉለታል ስለተባለ በዚህ ምክንያት የማመልከቻ ጊዜ የሚጀመርበት ቀን እንዲራዘም ተደርጓል ነው የሚለው አንዳንድ መረጃዎች እንደሚያሳዩት ማለት ነው። በሁለተኛነት ደግሞ የተቀመጠው አንዳንድ አርቲክሎች እንደሚሉት ከሆነ ሲስተሙ ኦንላይን እስከሆነ ድረስ ከሴኩሪቲ እና ከጸረ አጭበርባሪዎች ጋር የተያያዘ ጥብቅ አሰራር ስለሚያስፈልገው ይህንን ታሳቢ ባደረገ መልኩ አዲስ የክፍያ ፕሮሰሲንግ ሲስተም በማስፈለጉ ምክንያት ነው ማለት ነው። በሶስተኛነት የተቀመጠው ደግሞ አንዳንድ ውይይቶች ተካሂዶ ነበረ በ2027 ዲቪ ሎተሪ ዙሪያ ላይ ማለት ነው። እና በ2027 ዲቪ ሎተሪ ላይ ፓስፖርት እንደ ግዴታ ያስፈልግ ወይስ አያስፈልግ በሚል ላይ የተነሱ ሀሳቦች ነበሩ። ሆኖም ግን በዘንድሮ ዲቪ ሎተሪ ላይ አልጸደቀም ማለት ነው። እና ይሄ የተደረገው ውይይት ጊዜው እንዲራዘም አድርጎታል የሚሉ አሉ ማለት ነው። በአራተኛና በመጨረሻም የተቀመጠው ደግሞ ይፋ የሆነ ከዩናይትድ ስቴትስ ዲፓርትመንት ኦፍ ስቴት ምንም አይነት የተሰጠ ምክንያት የለም ወይንም መግለጫ የለም። ስለዚህ የተለያዩ ግልጽ ያልሆኑ ነገሮች ይኖራሉ ተብሎ ነው የሚታሰበው በዲፓርትመንቱ ሊወሰኑ የሚችሉ ግን ይፋዊ መግለጫ ያልተሰጠባቸው ጉዳዮች ይኖራሉ። በዚህ ምክንያት ቀኑ ተራዝሟል የሚሉም አሉ ማለት ነው። ዲቪ ሎተሪ ይኖራል ወይስ አይኖርም ለሚለው ጥያቄ መልሱ አዎ ይኖራል ነው። ምክንያቱም እስካሁን ካየናቸው ነገሮች በመነሳት መራዘሙን የሚያሳይ ነገር እንጂ
መሰረዙን የሚያመለክት ምንም አይነት ነገር ባለመኖሩ ግን ያው ምን ያህል ጊዜ ድረስ ሊራዘም እንደሚችል ማንም ስለማያውቅ በትዕግስት መጠበቅና ማመልከት ሲጀመር ደግሞ ቀለል ያሉ የክፍያ ዘዴዎችን በመጠቀም ለማመልከት መሞከር ነው። ለበለጠ መረጃ ደግሞ የዩናይትድ ስቴትስ ዲፓርትመንት ኦፍ ስቴት የሚያወጣውን መረጃ ከዌብሳይታቸው ላይ መከታተል ይቻላል። ይህን ይመስል ነበረ። መልካም ጊዜ።